ሰላም የሆብ ስቱዲዮ ቤተሰቦች፣ እንደተለመደው የሎስትን ክፍል 16 ይዘንላችሁ መጥተናል። ከዚህ ቀደም የነበሩትን ክፍሎች ካላያችሁ ይበልጥ እንዲገባችሁ እነርሱን እንድታዩ እንዲሁም ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ እያለን አሁን ወደ ፊልሙ እንወሰዳችሁ። ይህ ኤፒሶድ ሲጀምር ምሽት ላይ ስዌር ድንኳን ውስጥ ተኝቶ መጥፎ ህልም እያየ ነበር። ከዛም ድንኳን ውስጥ የሆነ ድምጽ ይቀሰቅሰዋል። አይኖቹን እንደገለጠ የእጅ ባትሪውን አብርቶ ሲመለከት የጫካ ከርከሮ የሱ ድንኳን ውስጥ ገብቶ እቃዎቹን እያበላሸበት ነበር። ከዛም ከርከሮውን ለመያዝ ሲነሳ ሩጦ ያመልጠዋል። ስዌር በጣም ይናደዳል። ከርከሮውን ለመያዝ ተከትሎ በጨለማ እንደ እብድ ይሮጣል። ከዛም ጫካው ጋር ሲደርስ ጨለማው በደንብ አልታየው ስላለ ይቆማል። በዚህ ቅጽበት ከዚህ በፊት ልክ ሰኢድ እንደሰማው አይነት ሹክሹክታ ለሱም ይሰማዋል። እናም ምሽቱ እንዲህ አልፎ ይነጋል። የስዌር ድንኳን ብልሽት ብሏል። እናም ለማስተካከል የተቻለውን እየሞከረ ነበር። ከዛ ሰኢድ ይመጣል። ይህን ሁሉ ከርከሮ ነው ያደረገው። ለመሆኑ አንተ ድንኳን ውስጥ ከርከሮ ምን ሊያደርግ ገባ ይለዋል። ስዌር የሰኢድ ፌዝ ደስ አላለውም። እናም በንዴት አዎ ከርከሮ ነበር ድንኳን ውስጥ ገብቶ እያፈጠጠብኝ ነበር፣ ሊገድለው ስነሳ ድንኳኔን አበላሽቶ አመለጠ ይለዋል። ሰኢድም ድንኳንህን ወስዶ ካምፕ ሊሰራበት እንዳይሆን ብሎ ይሳለቅበታል። ስዌርም አንተ በዚህ ነገር ደስ ብሎሃል አይደል? አሁን ከርከሮውን ፍለጋ ሊሄድ ነው። ከድንኳኔ አንድ ዕቃ እንኳን ቢጠፋ ተጠያቂው አንተ ነህ ይለዋል። ሰኢድም ፈገግ እያለ ጥሎት ሊሄድ ሲል ስዌር ጮክ ብሎ ያችን ፈረንሳዊት ሴት አግኝተሃት ልትመለስ ስትል ሹክሹክታ ሰማሁ ብለህ ነበር አይደል ብሎ ይጠይቀዋል። ሰኢድም አዎ ሰምቼ ነበር፣ ነገር ግን ቆስዬ ነበር፣ ለቀናት እንቅልፍ አልተኛሁም ነበር፣ እናም የሰማሁት ነገር ቅዠት ብቻ ነበር ይለዋል። ስዌር ቀጥሎም እሺ ምን ነበር የሰማኸው ይለዋል። ሰኢድም ሹክሹክታ ነበር የሰማሁት፣ ምን ነው አንተንም የሰማኸው ነገር አለ እንዴ ይለዋል። ስዌርም ምንም መልስ ሳይሰጥ የጠፋውን የድንኳን ሽፋን ፍለጋ ወደ ጫካው ይሄዳል። በሌላ በኩል ጃክና ኬት ስራቸውን ስለጨረሱ ሽጉጦቹን ወደ ብሪፍ ኬዙ ይመልሱታል። ከዛም አንድ ቦታ ደብቀው ያስቀምጡታል። ጃክም ቁልፉን ራሱ ጋር ይይዛል። እናም ኬት ሁሉንም ሽጉጦች መለሱ ወይ ብላ ትጠይቀዋለች። ጃክም አይ ስዌር እስካሁን አልመለሰም፣ እንደምታውቂው ከስዌር ላይ ዕቃ መልሶ መውሰድ በጣም ከባድ ነው ይላታል። ኬትም እርሱን በኔ ጣለው እኔ እቀበለዋለሁ ትላለች። ጃክም እንዴት አድርገሽ ይላታል። በራሱ ቋንቋ አወራዋለሁ ብላ ትመልስለታለች። በሌላ በኩል ዋሻው ውስጥ ቻርሊ ወዳለበት ክሌር ትመጣለች። ልታወራው ብትሞክርም ቻርሊ መልስ አይሰጥም። ቀጥሎም የኤተንን አስክሬን ቻርሊና ሃርሊ አንድ ቦታ ላይ ለመቅበር ይቆፍራሉ። እናም ሃርሊ የቻርሊ ሁኔታ አላማረውም። ምናልባት የሰው ነፍስ ስላጠፋ ይሆናል እንዲህ የሚጨነቀው ብሎ ስላሰበም ወደ ሰኢድ በመምጣት ሰኢድ ጦርነት ላይ ተሳትፎ ስለሚያውቅ መገዳደል ስለሚባለው ነገር የተሻለ ልምድ ስላለው ቻርሊን እንዲረዳው ይነግረዋል። በዚህም መሰረት ሰኢድ ወደ ቻርሊ ይሄዳል። እናም የራሱን አንድ ታሪክ ይነግረው ጀመር። እኔ ኢራቅ ውስጥ እያለሁ አንድ የስናይፐር ስራ ላይ ተመድቤ ነበር። እናም አንድ ቀን በድንገት መኪና ላይ ፍንዳታ ይፈጠራል። በዚህም 3 ህፃናት ሞተው ነበር። ይህ ሰው ሲሞት ያየሁበት የመጀመሪያ ክስተት ነበር ይለዋል። ቻርሊም ፈጠን ብሎ እኔ ኢተንን የገደልኩት ስለሚገባው ነው። ክሌር ላይ ብዙ ጉዳት አድርሷል። ከኛ መሃልም አንድ ሰው ገድሏል። አሁንም በድጋሚ ባገኘው እርሱን ከመግደል ወደ ኋላ አልልም ይላል። ሰኢድም ቻርሊ እኔ ብቻህን እንዳልሆንክ ልነግርህ ነው ብሎት ይሄዳል። ከዚህ በመቀጠል ከርከሮ ድንኳኑን ይዞበት የሮጠው ስዌር ጫካ ውስጥ ድንኳኑን ፍለጋ ላይ ነው። አንድ ቦታ ሲደርስ ድንኳኑን ወድቆ ያገኘዋል። አንስቶት ሲሄድ ያነው ከርከሮ ስዌርን ያሯሩጠዋል። ከዛም እግሩን ጠልፎ ጭቃ ላይ ይጥለውና ይሮጣል። ከዚህ በኋላ ስዌር ወደ ባህር ዳርቻው ይመለሳል። እዛም ኬት ታገኘዋለች። ይህን ሁሉ ከርከሮ ነው ያደረገው እያለች በሁኔታው ትሳለቅበታለች። ስዌር በጣም ተበሳጭቷል። ማታ ድንኳኔን ወሰደ፣ ዛሬ ደግሞ ከኋላ ያሯሩጦ ጣለኝ፣ አድኜ እገድለዋለሁ በማለት ሽጉጡን ያወጣል። ኬትም የምር እንደዚህ ልታደርግ ከሆነ ጆን ሎክን ንገረው፣ ስለ አደን የተሻለ ያውቃል ትለዋለች። ሆኖም ስዌር እልክ ተጋብቷል። ይህ የኔ ጸብ ነው፣ ምንም ቢሆን ያን ከርከሮ ሳልገድለው አልቀርም በማለት ወደ ጫካው በድጋሚ ይሄዳል። በዚህም መሰረት ስዌር ጫካው ውስጥ ፍለጋውን ይጀምራል። ለአንድ ሰዓት ያክል ከዞረ በኋላ ምንም አላገኘም ነበር። ሆኖም ኬት ከኋላው እየተከተለችው ነበር። እናም ስዌር እስካሁን እየተከተልከው ያለኸው የሰው ኮቴ እንጂ የከርከሮ አይደለም፣ ይህ የቡን ወይም የቻርሊ ኮቴ ነው። እኔ ልረዳህ እችላለሁ፣ ነገር ግን በምትኩ የምፈልገው ነገር አለ ትለዋለች። ምን እንደምትፈልግ ባትነግረውም የጠየቀችውን ለመስጠት ይስማማል። ከዛም ምሽት ላይ አንድ ቦታ ካምፕ ይሰራሉ። ሲታይ መልከ መልካም የሆነው ስዌር ከእቃዎቹ መሃል አንድ አልኮል መጠጥ አውጥቶ መጠጣት ይዟል። ደሴቱ ላይ አደጋ በደረሰባቸው ገና በሁለተኛው ቀን ጀምሮ የሰዎችን ዕቃ መሰብሰብ የጀመረው ስዌር ከአልኮል መጠጥ ጀምሮ ያላከማቸው ዕቃ የለም። እናም ለኬት አንድ መጠጥ ይሰጣታል። ከዛም ስላለፈ ህይወታቸው የግል ወሬዎችን አልኮላቸውን እየተጎነጩ ማውራት ይጀምራሉ። በወሬ ሁለቱም በእጃቸው ነፍስ እንደጠፋ ይናዘዛሉ። በዚህ ሁኔታ ምሽቱ አልፎ ይነጋል።
ጠዋት ላይ ስዌር በድጋሚ አስፈሪ ህልም እያየ ነበር። ከዛም ኬት ትቀሰቅሰዋለች። እንደ ነቃም ሲመለከት አሁንም በድጋሚ የስዌር ዕቃዎች ብልሽት ብለው ነበር። ማለትም ያከርከሮ በድጋሚ ምሽት ላይ መጥቶ ነበረ። እናም የስዌርን ዕቃዎች ለይቶ ነበር ያበላሽበት። ምክንያቱም የኬት ዕቃዎች ምንም አልሆኑም ነበር። ግራ የሚያጋባ ነገር ነው። ስዌር እጅግ በጣም ይናደዳል። በዚህ ቅጽበት የኮቴ ድምፅ ይሰማሉ። ስዌር ያ የተረገመ ከርከሮ ነው ብሎ ሽጉጡን አውጥቶ ለመተኮስ ይዘጋጃል። ነገር ግን የመታው ጆን ሎክ ነበር። ቀጥሎም የስዌርን ሁኔታ አይቶ ምን ተፈጥሮ ነው ብሎ ይጠይቃል። እናም ኬት ስለ ሁሉም ነገር ትነግረዋለች። ከዛም ጫካ ውስጥ ብቻውን ምን እያደረገ እንደሆነም ትጠይቀዋለች። እርሱም ጫካ ውስጥ ለየት ያለ ነገር ካለ በሚል ፍለጋ መውጣቱንና በአጋጣሚው ቡና ማግኘቱን ይነግራቸዋል። ቡናውንም ያጋራቸዋል። ቀጥሎም ስላለፈ ህይወቱ አንድ ታሪክ ያወራቸዋል። ታሪኩም ጆን ስለነበረው አንድ ውሻ ነበረ። እናም አውርቶ እንደጨረሰ ጥሏቸው ይሄዳል። ከዛም ስዌርና ኬት ያን ከርከሮ ፍለጋ ጉዟቸውን ይጀምራሉ። ከተወሰነ ፍለጋ በኋላ ትንሽ የከርከሮ ልጅ ያገኛሉ። ስዌር ቶሎ ብሎ ያችን ከርከሮ ይይዛታል። እናም አንጠልጥሎ አባትህን ወይም እናትህን ጥራቸው እያለ ያሰቃየዋል። ኬት በዚህ የስዌር ድርጊት ጥሩ ስሜት አልተሰማትም። እንስሳውን እንዲተወው ደጋግማ ትነግረዋለች። ስዌር ግን አልተወም። በዚህም ኬት በመናደድ እንደውም አልረዳህም፣ አንተ መጥፎ ሰው ነህ ብላ ጥላው ትሄዳለች። ሆኖም ግን ስዌር ልጁ ካለ አባቱም ወይም እናቱ ይኖራሉ ብሎ ስላሰበ እዛው ፍለጋውን ይቀጥላል። ከዚህ በኋላ ፊልሙ የስዌርን ያለፈ ታሪክ ያሳየናል። ከዚህ ቀደም እንዳየነው ስዌር ልጅ እያለ አንድ አጭበርባሪ ሰው ራሱን ስዌር ብሎ የሚጠራ እናቱን ያላትን ነገር ዘርፎ እንደተሰወረ፣ ከዛም የስዌር አባት ይህን ነገር ሲያውቅ እናቱን ገድሎ ራሱን እንዳጠፋ አይተናል። በዚህም የተነሳ ትንሹ ስዌር ለአባቱና እናቱ ሞት ተጠያቂ የሆነው ስዌር የተባለ ሰው አፈላልጎ ለመበቀል ቃል ይገባል። ትንሹ ስዌር ትክክለኛው ስሙ ጄምስ ነበረ። ሆኖም ሁልጊዜ ገዳዩን ለማስታወስ ሲል ስሙን ወደ ስዌር ቀየረው። እናም በዚህ የበቀል ጉዞ ላይ ስዌር ራሱ አንድ አጭበርባሪ ሰው ሆነ። ከአውሮፕላን አደጋው ጥቂት ወራት ቀደም ብሎ የስዌር የድሮ ጓደኛ ሂፕስ ስዌር ወዳለበት መጥቶ ነበረ። እርሱም በማጭበርበር የተካነ አንድ ግለሰብ ነበር። ሰውየው ስርዓት የሚባል የሌለው በጣም ራስ ወዳድ በመሆኑ ስዌር አይወደውም ነበር። እናም ምን አባክ ፈልገህ ወደ እኔ መጣህ ብሎ ያንቀዋል። እርሱም ልረዳህ ነው የመጣሁት፣ የአንተን ህይወት ያበላሸውን ስዌር የተባለው ትክክለኛውን ሰውዬ አግኝቼዋለሁ ይለዋል። ቀጥሎም መረጃዎችን ያሳየዋል። ከዛም ሰውየው አሁን ላይ አውስትራሊያ እንደሚኖር ነግሮት ሙሉ መረጃ ይሰጠዋል። ስዌር ይህንን አጋጣሚ ለዓመታት ሲጠብቀው ኖሯል። እናም ቀጥታ ከሎስ አንጀለስ ወደ ሲድኒ ይመጣል። ቀጥሎም ከአንድ ሎካል ሰው ሽጉጥ ይገዛል። ከዛም ጓደኛው ሂፕስ በነገረው መሰረት ወደ ሰውየው አድራሻ ይሄዳል። የተባለው ቦታ ላይ ሰውየው አንድ አነስ ያለች ሱቅ ላይ ሽሪምፕ እየሸጠ ያየዋል። ከዛም ይጠጋዋል። ሽጉጡንም አውጥቶ ይይዘዋል። ሆኖም ከዚህ በፊት እንደዚህ አይነት ነገር አድርጎ ስለማያውቅ ተኩሶ መግደል ያቅተዋል። ከዛም ምንም ሳያደርግ ቦታውን ለቆ ይሄዳል። ምሽት ላይ በሁኔታው በጣም ስለተጨናነቀ ወደ አንድ ባር ያቀናል። እዛም አንድ ሰው ጋር ማውራት ይጀምራል። በጣም በሚገርም ሁኔታ ያ ከስዌር ጋር ማውራት የጀመረው ሰው የጃክ አባት ነበር። በመጀመሪያ እርስ በርስ ይተዋወቃሉ። ከዛም ወደ ሲድኒ የመጡበትን ምክንያት እናም የጃክ አባት የሕክምና ፍቃዱን ማጣቱን ይነግረዋል። ከዛም ስዌርን ፊትህን ሳየው አንተም ጭንቀት ላይ ያለህ ሰው እንደሆንክ ያስታውቃል። ነገር ግን አትዘን፣ ይህች ዓለም እንዲህ ናት። የአንዳንድ ሰዎች እድል ላይ መጥፎ ዕጣ ፈንታ ነው የተጻፈው ይለውና ልክ እንደ ሬድ ሶክስ ቡድን እነሱ ዕጣ ፈንታቸው ላይ ማሸነፍ አልተጻፈም ይለዋል። ሬድ ሶክስ ማለት አንድ የስፖርት ቡድን ነው። ስዌር ዝም ብሎ ያዳምጣል። ከዛም ስለ ጃክ ማውራት ይጀምራል። ታውቃለህ፣ አንድ ልጅ አለኝ በአንተ ዕድሜ የሚሆን እርሱ እንደኔ አይደለም፣ በጣም ጥሩ ሰው ነው። እርሱ አሁን እኔ የተቀየምኩት ይመስለው ይሆናል፣ እኔ ግን በሱ ኮራለሁ፣ በጣም እወደዋለሁ እያለ ለጃክ ያለውን ስሜት ሲገልጽለት እናያለን። ከዛም አንተ እዚህ የመጣህበት ስራ ምንም ይሁን ጭንቀትህን የሚያቀልልህ ከሆነ በፍጥነት አድርገው፣ ያለበለዛ እንደኔ ደካማ ሆነህ ትቀራለህ ይለዋል። ይህ ስዌር ከጃክ አባት ጋር የነበረው የመጀመሪያም የመጨረሻም ግንኙነት ነበር። ከዚህ በኋላ በዛኑ ምሽት ስዌር ወደ ሰውየው ይሄዳል። መኪናው ውስጥ ሆኖ ሰውየውን ያየዋል። ቆሻሻ እየሰበሰበ ነበር። ከዛም ስዌር ወደ እርሱ በመሄድ ምንም ሳያወራ ቀጥታ ሽጉጥ ይተኩስበታል። ሰውየውም ይወድቃል። እናም ስዌር ያን ደብዳቤ ያወጣዋል። ደብዳቤውንም ዲር ስዌር በማለት ማንበብ ይጀምራል። በዚህ ቅጽበት ስቃይ ላይ ያለው ያ ሰው ምንድን ነው የምታወራው? ማን ነው ስዌር ይላል። አንተን ሂፕስ ነው አይደል የላከህ? ገንዘቡን እኮ ልመልስለት ነበር፣ በቃ ትንሽ ጊዜ ነበር የጠየቅኩት ይላል። ይህን ሲሰማ ስዌር እጅግ በጣም ይደነግጣል። ልቡ ይሰበራል። ምክንያቱም ሂፕስ የተባለ ጓደኛው የራሱን ጉዳይ ለመጨረስ ስዌርን ተጠቅሞበት ነበር። ይህ ሰው እርሱ ሲፈልገው የነበረው ሰው አልነበረም። ማለትም ስዌር የተሳሳተ ሰው ነበር የገደለው። ይህ ነገር ስዌርን ዘላለሙን ጠባሳ ሆኖ ሲያሰቃየው ነው የኖረው። ከዚህ በኋላ አሁን ወዳሉበት ደሴት እንመለሳለን።
ስዌር ከፍለጋዎች በኋላ ያን ከርከሮ ፊት ለፊቱ ያገኘዋል። ሽጉጡንም አውጥቶ ይደቅንበታል። ከዛም ለተወሰነ ደቂቃ እንደዚሁ እንዳለ ይቆማል። ኬት ስዌርን እየተከታተለችው ነበር። እናም ስዌር ለበቀል ብሎ የተሳሳተ ሰው ሕይወት እየቀጠፈበት ጊዜ ትዝ ያለው ይመስላል። መተኮሱም ይተዋዋል። ከዛም ወደ ኬት እያየ ምንም ቢሆን ይህ እንስሳ ነው ይላል። እዚህ ላይ አንዳንዴ በቀል መረጋጋትንና ሰላምን አያመጣም፣ በተቃራኒው ሰላምን ይነጥቅ ይሆናል እንጂ። እናም ነገሮችን መተው የተሻለ መሆኑን እንማርበታለን። ከዚህ በመቀጠል ጃክ ጫካ ውስጥ እንጨት እየቆራረጠ እያለ ስዌር ወደ እርሱ ይመጣል። ከዛም ሽጉጥ ይደቅንበታል። ሆኖም ግን ለቀልድ ነበር፣ ምክንያቱም ስዌር የመጣው ሽጉጡን ለጃክ ለመመለስ ነበር። እናም እንዲሁ እያወሩ ጃክ አንድ ነገር ይናገራል። የእድል ጉዳይ ነው፣ ለዛም ነው ሬድ ሶክስ እስከዛሬ ምንም ያላሸነፉት ይላል። ትዝ ካላችሁ ይህንኑ ንግግር ከዚህ በፊት የጃክ አባት ለስዌር ተናግሮት ነበር። ይህንን ሰምቶ ስዌር ይደነግጣል። ምን አልክ ይለዋል። ጃክም ይህ የአባቴ ንግግር ነበር፣ እርሱ በእድል በጣም ያምን ነበር ይለዋል። ስዌርም ያንተ አባት ዶክተር ነበር አይደል ይለዋል። ጃክም አሁን፣ ነገር ግን ለምን ጠየቀኝ ይለዋል። ስዌርም በዝምታ ይዋጣል፣ ምክንያቱም ባህር ውስጥ ያናገረው ያ የጃክ አባት እንደነበረ አውቆ ነበር። እናም ስዌር አይ እንዲሁ ነው ይለዋል። ይህ ኤፒሶድም እዚህ ላይ ይጠናቀቃል።